ሰላም ጤና ይስጥልኝ። የጫካ ንጉስ ሲሳይ መንግስቱ ከሀገረ ስዊዘርላንድ በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት ነው ከቤቴ ወጥቼ አሁን ወደ ከተማ ዞር ብዬ ቁርስ በላና ከዛ በኋላ ደግሞ ልብስ የሚሸጥበት አካባቢ ሄጄ ደግሞ የምፈልጋቸው ልብሶች እገዛለሁ። በዛው ደግሞ የስዊዘርላንድ ኑሮ ምን እንደሚመስልና ቀኔን ምን እንደሚመስል ለእናንተ ለማሳየት እና ለወዳጆች ጋር ለማጋራት ዝግጁ ስለሆንኩኝ እንግዲህ አብረን እንቀጥል። የአየር ሁኔታ በጣም ቀዝቃዛ ነው። ለዚህ ነው እንደምታዩት ወፈር ያለ ጃኬትና እንደዚሁ ደግሞ ምን የመሰለ ሻርፕ ባንገቴ ላይ አድርጌያለሁ። አውሮፓ እንግዲህ የመቀዝቀዝ ባህሪ ያለው እንግዲህ ስዊዘርላንድ እንደዛ የምታምረው ስዊዘርላንድ አሁን አረንጓዴው ነገር ጠፍቶ በረዶ እየመጣ ነው። ለዛ ነው እንግዲህ ብርዱን ለመቋቋም ደግሞ አንዳንድ ነገሮች መግዛት ስላለብኝ አብራችሁ ከኔ ጋር ትጓዛላችሁ። ቆይታችን ያማረና የተሳካ እንዲሆን ይህንን ቪዲዮ የምትወዱ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና ጠይቃለሁ። በእግሬ እንግዲህ በትንሹ ወደ 10 ደቂቃ መንገድ ተጉዣለሁ። ባስ ብጠብቅም እችል ነበረ፣ ግን ያው በእግሬ መሄድ ስለምፈልግ በእግሬ ወርጃለሁ። አሁን ቀጣይ በዚህ ወደምታዩት በእኛ ሀገር አጠራር ሜትሮ ይባላል፣ ያው በምድር ባቡር ማለት ነው አለ። እሱም ባቡር ደግሞ ይዘኔንና እስቲ ደግሞ ምን እንደሚመስል አብራችሁን ተመልከቱን። መልካም ቆይታ። ሰዎች እቺ ናት በምድር ውስጥ የምትሄድ ባቡር። እቺ ትንሿ ባቡር ወደ ከተማ ታደርሳናለች። በምትመለከቱት ደግሞ ያው ወደዚህ ስንመለከት ደግሞ የሰዓቱን የሚያሳይ ነው። በስንት ሰዓት ላይ ትሬኗ እንደምትሄድና እንደምትንቀሳቀስ። ቀጣይ ደግሞ የምንመለከተው ደግሞ ግዴታ ትኬት መክፈል ስላለብን ትኬት ደግሞ መክፈል አይቀርም። ትኬታችንን ከፍለን ደግሞ እንደምትመለከቱት ዛሬ እንግዲህ ያው ምርጫው የተለያየ ምርጫ ላይ ያለው፣ ግን እኔ ሎዛን እዚህ አካባቢ ለመንቀሳቀስ ከሚደረግ ምን ከፍለው ነው። ስለዚህ እንከፍለን ወደ ከተማው እንሄዳለን። ይሄ የመክፈያው ነው። እዚያ ጋር ምናልባት መታችሁ እንዴት ይከፈላል የምትሉ ሰዎች እንግዲህ በእንደዚህ አይነት መንገድ ከፍላችሁ መክፈያው ነው። በዚህ ከፍላችሁ እንግዲህ ትሬኑን እንጠብቃለን ማለት ነው። መልካም ቆይታ። እንግዲህ አርመት ተመልካቾቻችን ወደ ሱፐር ማርኬቱ ደርሻለሁ። አሁን ቀጥታ ወደ ቁርስ በልቼ ነው እንግዲህ ፕሮግራሜን የሚጀምረው፣ ጊዜን የሚጀምረው፣ ቀኔን የሚጀምረው። አሁን ገብተን ደግሞ ወደ ውስጥ ደግሞ አብሬ ያሳያቸዋለሁ። አብራችሁ ቆዩ። እሺ፣ ሰላም ጤና ይስጥልኝ። እንዴት ዋላችሁ? ዛሬ ያለነው በሀገረ ስዊዘርላንድ ሎዛን በምትባል ከተማ ውስጥ ነው ያለነው። ዛሬ የምንመለከተው በዚህ በሀገረ ስዊዘርላንድ ወይም ደግሞ የሱሪ ወይም የሸሚዝ ወይም የቱታ ዋጋ ምን ያህል ይሆናል ብዬ ለእናንተ በዚህ ዝግጅት ላይ ምናልባት ይህን ቪዲዮ የምትመለከቱ ስዊዘርላንድ ሀገር ብዙ ገንዘብ ይከፈላል ወይ ደግሞ ብዙ ታገኛላችሁ ስለሚባል በምናገኘው ደግሞ መጠን ደግሞ የምንገዛቸው አሁን በተለይ በብርድ ነው። በዚህ በብርድ ደግሞ ጓንት ያስፈልጋል፣ ጫማ ያስፈልጋል፣ ሱሪ ያስፈልጋል፣ ሸሚዝ ያስፈልጋል፣ ካፖርት ያስፈልጋል፣ እንደዚህ ኮፍያ ያስፈልጋል። በወቅቱ እንግዲህ የተለያየ ልብስ ስለሚያስፈልግ እንግዲህ ወጫችን ምን ያህል እንደሆነ ደግሞ ግንዛቤ ለመስጠት ይህን ቪዲዮ ሰርቼላችኋለሁ። ይህን ቪዲዮ የምትወዱት ከሆነ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በትህትና ጠይቃለሁ። እንግዲህ ቤተሰቦች አሁን ወደ ሬስቶራንቱ ደርሻለሁ። ቁርስ ለመብላት ባይከብድም ቀላለሁ። ለማንኛውም ጃኬት የለው። እንግዲህ እንደምትመለከቱት እዚህ ጋር ካፌን እያያችሁ ነው። ዳገር ቤት ባይሆንም ግን ካፌ ነው።
ሌላኛው ደግሞ እነዚህ ሁለት ዳቦዎች አሉ። ዳቦዎች እንመለከታለን። ሌላው ደግሞ እዚህ ጋር ደግሞ ማርማራታ የምንለው ነው። ስለዚህ ለነዚህ ለሶስት ለአራት ነገር የከፈልኩት ዋጋ ስንመለከተው በጠዋት ስንት አውጥቻለሁ ማለት ነው። እንግዲህ አጠቃላይ በዩሮ ስናስበው 7 ዩሮ ነው። እንግዲህ 7 ዩሮ ነው። እንግዲህ ዛሬ በጠዋት ቁርስ በበላው እንደምትመለከቱት በ7 ዩሮ ነው። ምናልባት አንዳንዶቻችሁ በጣም ውድ ነው ምናምን ልትሉ ትችላላችሁ። ያው እንግዲህ ወደ ስዊዘርላንድ ስንመጣ ብዙ ነገሮች ውድ ነው። የተወደዱበት ምክንያት አንደኛው ደግሞ በጣም ሰርቪሱ የተለየ ነው፣ ቆንጆ ነው፣ ኳሊቲም ስላለው ነው። ሌላ ወደ ጎረቤት ሀገሮች ጀርመን፣ ፈረንሳይ፣ ጣሊያን ምናልባት በዚህ ሌላ ነገር ልናደርግ እንችላለን ብዬ ነው የማስበው። ምናልባት ረከስ ይላል። እኔ ግን የመጣው ቦታ ከሌሎቹ ትንሽ ረከስ የሚል ቦታ ነው እና ጠዋትን ይህንን ይመስላል። ጠዋት እንግዲህ በእንደዚህ መልክ ነው ቀኔን የጀመርኩት። ዳቦውን እንትን ብዬ እንግዲህ ወደ ቁርሳችን እንበላለን። እንግዲህ ቤተሰቦች አሁን ወደ ቁርሳችን እንብላ። የተባረከ የተቀደሰ ቁርስ ይሆንልኝ። ሁለት ዳቦና አንድ ማርማራታና አንድ ካፌ ምን ያህል ነው ብላችሁ ልትጠይቁ ስለምትችሉ ለእናንተም ደግሞ ምናልባት ለመረጃ ይሆናል ብዬ ለዚህ እንግዲህ የምንከፍለው በጠዋት የምንበላቸው ቁርሶች እንደዚህ አነስ ባለ ሬስቶራንት ውስጥ 1273 በኢትዮጵያ ብር ማለት ነው። ያ ሲገመት እንግዲህ የምናወራው በኢትዮጵያ ንግድ ባንክ ነው። ምናልባት በሌላው ባንክ ደግሞ ምናልባት ይጨምር ይሆናል ብዬ አስባለሁ። ስለዚህ 1273 ብር እንደዚህ ነገር ትበላላችሁ ማለት ነው። ያለው ቀጣይ ጉዟችን ደግሞ ልብስ የምገዛበት ነው። አሁን ወደ እዚህ ሀገር የታወቀ ወይም ደግሞ በዓለም አቀፍ ደረጃ ደግሞ ያለ አንድ ልብስ መሸጫ አለ። ወደ እሱ ልብስ መሸጫ ሄጄ አብረን አንዳንድ ልብሶችን እንመለከታለን። ዋጋው ደግሞ ምን ይመስላል የሚለውን ደግሞ እንመለከታለን። ከፊት ለፊታችሁ የምታዩት እንግዲህ ይሄ ነው። በዚህም ሀገር ምናልባት በሌላም ሀገር የታወቀ ይሆናል ብዬ አስባለሁ። ኤችኤም ይባላል። የዚህ ምርት አብረን እንመለከታለን። እስቲ ወደ ውስጥ እንግባ። ምናልባት ሞክራታለሁ። እንግዲህ ይህንን እንደምትመለከቱት ኦልሞስት 50 የስዊስ ፍራንክ ነው። ያ ማለት እንግዲህ ወደ 10 ሺህ ብር ማለት ነው። ይችን የመሰለ ጃኬት 10 ሺህ ብር ገዝታችሁ ትለብሳላችሁ ማለት ነው። ብዙም አልወደድኩም፣ ስታይሉም አላማረኝም፣ ብዙም ደስ የሚል ነገር የለውም። ሌላ እስቲ ነው እዚህ ጋር ጃኬት ተንገራግቻለሁ። ምናልባት ይህን ጃኬት ልግዛው ባላቅም እስቲ ቆይ ኤም ነው ምናልባት ያምርብኛል የምረበኝ አላቅም። ግን እንግዲህ ደልሚ መሰለ ጃኬት በትንሹ እንግዲህ ወደ 13000 የኢትዮጵያ ብር ነው። 69 የስዊስ ፍራንክ ነው። ልብሶች ትንሽ ወደ ስዊስ ሀገር በጣም ውድ ናቸው። ጃኬት እንኳን አለኝ ልገዛ የፈለኩት ሱሪ ነበር። ደግሞ ከፊትባችሁ የምትመለከቱት ደግሞ አዲስ ስታይል ነው። እንግዲህ አዲስ የመጣ አዲስ ስታይል ነው። እነዚህ ደግሞ በስዊስ ገንዘብ ስንመለከታቸው 50 ስዊስ ፍራንክ ነው። ያ ማለት በትንሹ እንግዲህ ወደ ኢትዮጵያ ብንመነዝረው ወደ 10 ሺህ ብር የኢትዮጵያ ብር ነው ማለት ነው። በእነዚህ ነው የምንገዛው። ሌላ ምን ላሳያችሁ? ሌላ የምፈልገውን እስከማገኝ ማለት ነው። ስዊስ እንኳን እውነቱን ለመናገር ቆንጆ ልብሶች አናገኝም። ወደ ጣሊያንና ፈረንሳይ ደግሞ ከሄድን በጣም ለስራ ይሄ እንኳን ያው ለሳመር ነው። እንደዚህ አይነት ደግሞ ስሊም የሆኑ ደግሞ እንትኖች አሉ፣ ሱሪዎች አሉ። እዚህ አይነት ስራዎች በጣም እወዳለሁ። አሁን በጥሩ ጫማ ቆዳ ጫማ ብናረጋቸው በጣም ደስ ይላሉ። አሁን ደስ የሚሉት እነዚህ ሂሳባቸውን እየፈለግኩ ነው። ይሄ ደግሞ 32 የስዊስ ፍራንክ ማለት ነው። በተባለ 6000 ብር ናት። ቤተሰቦች የልብስ ዋጋ በሀገረ ስዊዘርላንድ
እቺ በትንሿ የምታዩት 20 ኢትዮጵያ ብር ማለት ነው። ይሄን ጃኬት ለመግዛት አሁን ለወንድሜ እንገዝቼ ብሰጠው 20 ሺህ ብር ይደሰታል እንዴ? ምን ነው 20 ሺህ ብር ይሄን ጃኬት ከምሰጠኝ 20 ሺህ ብር በካሽ ብሰጠኝ ይለኛል። እንግዲህ ወንድሜ እንግዲህ ይሄን ይመስላል የስዊዘርላንድ ልብሶች። ብርድ ስለሆነ እስቲ ኮፍያ ልፈልጋ ቤተሰቦች። ኮፍያው እስቲ ኮፍያ 24 ለቺ ኮፍያ ቤተሰቦች በትንሹ ከተባለ ወደ 5000 ብር የኢትዮጵያ ናት። እስቲ ለክቼ ላሳያችሁ። አሁን እንግዲህ ቤተሰቦች እንዳልኳችሁ እቺት ይኸው እንዴት ነው ወደዳችሁት? ልግዛችን ልግዛት እንዴት ነው ማለት ወደ ኦልሞስት ወደ 5000 ብር ያዋት ያው ጓንት አለች። እቺም ጓንታም እንደዚሁ 5000 ብር የምትሸጠው አይ ቲንክ ከዚች ጋር ማች የምታደርግ ይመስለኛል። ከኮፍያው ጋር ማች የምታደርግ ይመስለኛል። ከዚህ ካረኩት ጃኬት ጋር ማች የሚያደርግ ደግሞ ቲሸርት አግኝቻለሁ። እቺ ቲሸርት ደግሞ ኦልሞስት 10 ስዊስ ፍራንክ በሉት ያ ማለት ወደ 2000 ብር ማለት ነው። ስለዚህ እቺስ እንዴት ናት? ታምርብኛለች። እቺን ምታል አሁን ለወንድሜ ገዝቼ እንደነገርኳችሁ አሁን ብልክለት ወይ ይዤ ብሄድለት 2000 ብር እንደምን ነው ወንድሜ ቢቀርብኝስ ብሎ የሚናገር ቱታዎችን እንደምታዩቸው ቡና አይነት ቱታዎች አሉ፣ የተለያየ ቱታዎች አሉ ለብርድ የሚሆኑ። እነዚህ እንግዲህ 32 የስዊስ ፍራንክ ናቸው። ይሄን እንግዲህ ወደ ኢትዮጵያ ስመነዝረው 6000 ብር ነው ማለት ነው። አሁንስ ወንድሜ አመንከኝ እዛው 32 የስዊስ ፍራንክ ነው ያ ማለት ወደ 6000 ብር ነው ማለት ወደ 6000 ብር ገደማ ይሆናል። እንዴት ነው ሁለቱን አንድ ላይ አድርጌ ልላክልህ ወይስ ገንዘቡን ልላክልህ? ምን ያህል ውድ እንደሆነ አያችሁት? በጣም ውድ ነው። የምናገኘው ገንዘብ ብዙ ነው ብላችሁ የምታስቡ ሰዎች ደግሞ ያው ለልብስ ራሱ ይችል ለመግዛት ራሱ 32 የስዊስ ፍራንክ ያ ማለት ወደ 6000 እና 7000 ብር ማለት ነው። እንግዲህ ያው እንትንም ስለሚያስፈልገኝም ሻርፕ ያስፈልገኛል ግዴታ ነው። እስቲ እቺ ሻርፕስ እንዴት ነው? እንግዲህ ሻርፕ እንኳን እንደምታዩት እንደዚህ ነው የሚደረገው ሻርፑ። አይ ቲንክ ብዙ ጊዜ እንኳን የሻርፕ ማረገው አሁን ለዚህ ሻርፕ እንግዲህ አስቡት 6000 ብር ነች ሻርፕ ለመግዛት። እንትን ላክልኝ ካፖርት ላክልኝ ሲሲ የእናንተ ሀገር ካፖርት ጥሩ ነው ብለሻል። እንግዲህ ይሄንን ወደጀው አትወደጀው አላውቅም፣ ግን ሂሳቡን ለማንኛውም ልንገርሽ። የዚህ ሂሳብ እንግዲህ የምናወራው በኢትዮጵያ ብር ነው። በዚህ 90 ኦልሞስት 90 ስዊስ ፍራንክ ነው። ያ ማለት ወደ 18000 ብር ማለት ነው። ስለዚህ እንዴት ነው ይሄኛው ገንዘቡ ልላክልሽ ወይስ ካፖርቱን ልላክልሽ? ሸሚዝ በሰው ወይ ባገኘው ነገር ላክልኝ ትለኝ ነበረ። እንግዲህ ሂሳቡን እንግዲህ ላሳየና ላክልኝ ገንዘቡን ወይስ ልብሱን ትመርጣለህ? እንግዲህ እዚህ ደግሞ ትመለከተዋለህ። ሸሚዝ እንደምታየው ነጭ ሸሚዝ ነው። ያው ነጭ ሸሚዝ እወዳለሁ ስለምትለኝ ነው እንግዲህ እንትን እና ለዚህ ነጭ ሸሚዝ እንግዲህ በስዊስ ፍራንክ ስታስበው ወደ ያው 24 የስዊስ ፍራንክ ማለት ትችላለህ። 24 የስዊስ ፍራንክ ነው ይህንን ገዝቼ ምልክልህ ወይስ ገንዘቡን ልላክልህ? እንግዲህ ይህችን ሸሚዝ ለመግዛት በትንሹ ከተባለ 5000 ብር ነው። አየው እንደምን ስታይል አይደለም አይመቸኝም እንደምትለኝ አውቃለሁ፣ ግን እንድታምነኝ እኮ ብዬ ነው። ስንት ይሆናል? 3 ፓንቶች ስንት ናቸው? የውስጥ ልብሶች 3 ናቸው። 25 ፍራንክ በሉት። 25 ፍራንክ ወደ ስንት ማለት ነው? ወደ 5000 ብር አካባቢ። ጓንቱ ይህንን ይመስላል። በጣም ኮምፎርታብል ነው። ለስላሳ ነው። ቆዳ ነው። በጣም ወድጄዋለሁ። ደስ ብሎኛል። እንግዲህ እችን ለመግዛት እንግዲህ ወደ 20 ብር ነው ማለት ነው። በጥቂቱ ይህንን ይመስላል የስዊዘርላንድ የልብስ መሸጫዎች። ያው እንግዲህ ዋጋው ምን ያህል ውድ እንደሆነ መገንዘብ ይቻላል። አይ ዶንት ኖ ከሌሎች ሀገር ምን ያህል ውድ ነው የሚለው እንግዲህ እናንተ አይታችሁ የምትፈርዱት ነው። ትልቁ ዓላማው እንግዲህ ገንዘብ ወደ ስዊዘርላንድ ሀገር እንደዚሁ በቀላል ይገኛል ብላችሁ የምታስቡ ሰዎች ደግሞ ወጪው ደግሞ እንግዲህ አይታችኋል። የጓንቱን አሳይቻለሁ፣ ሱሪን አሳይቻችኋለሁ፣ ቲሸርት አሳይቻለሁ፣ ፓንቱን አሳይቻለሁ፣ ካልሲውን አሳይቻለሁ።
እንግዲህ ላኩልን የምትሉ ሰዎች እንግዲህ ይሄንን ግንዛቤ ውስጥ እንድታረጉ ስል እንግዲህ ቤተሰቦች መልካም ቀን እንደነበራችሁ ተስፋ በማድረግ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።